ከታናሽ እህትህ ጋር እንደዚህ አይነት ፊልም ስታይ ትንሽ አታፍርም? ምን ችግር አለው? ዛሬ ባታይ ነገ ስታድግ ማየቱ አይቀርም። በዛ ላይ ገና ከትምህርት ቤት መመለሷ ነው። አእምሮዋም ሪፍሬሽ ያድርግ። ወንድሜ 5,000 ብር ስጠኝ። በቃ ሰዓት እየደረሰ ስለሆነ ወደ ፕሮግራሜ ልሂድ። አሁን ለ10ኛ ክፍል ተማሪ 5,000 ብር መስጠት ምን ይሉታል? ምን ችግር አለው? ጓደኞቿ ጋር ፈታ ብትል። ባይ በቃ በጊዜ እመጣለሁ። በጊዜ እመጣለሁ? ወዴት ነው? ኡፍ የትምህርት ቤት ጓደኞቼ ጋር ዴይ ፓርቲ አዘጋጅተናል። እዛ ሄጄ ፈታ ብዬ እመጣለሁ። በቃ አሁንም ዝም ነው የምትላት? ቆይ ምን ችግር አለው? ጓደኞቿ ጋር ተዝናንታ ብትመጣ። የ16 ዓመት ልጅ ዴይ ፓርቲ 20 ዓመት ሲሞላት መሄዱ አይቀርም። አሁን ብትለምደው ይሻላል። ፍቅረኛ ነው ተዋወቁት። ጋር በጣም ጨቅጫቃ እህቴ ያልኩ እሷ ነች። ታስታውቃለች። በጣም ወደ ወንድሜ ደግሞ ያልኩ እሱ ነው። ያራዳለች ወንድሜ ናስኪ ሩሜን አዘጋጅልን። ዛሬ እዚህ ነው የምናድረው። ምንድን ያልሽው? ምን ችግር አለው? አነጣጥፍላቸው። ምን ችግር አለው? ነገ ብርቅ ከሚሆንባቸው ከአሁኑ ይልመዱት እያልን ነገሮችን ያለ ጊዜያቸው ቀድመው እንዲጀምሩ የምናደርግ ሰዎች ግድ የለም ችግር አለው። ለሁሉም ጊዜ አለው። ጽንስ ያለ ጊዜው ደም ነው፣ በጊዜው ግን የሚታቀፉት ልጅ ነው ይላል ጠቢቡ ሰለሞን። ሁሉም በጊዜው ሲሆን ነው ውብ የሚሆነው እያልን እናንተ ለታናናሾቻችሁ ምን አይነት ሰዎች እንደሆናችሁ ፎሎውና ሼር እያረጋችሁ ኮሜንት ላይ ሀሳባችሁን አስቀምጡልን። ኧረ ጆዬ በእናትህ የዛሬን ቅበረኝ። አሁንስ አበዛው። ማን የሌለኝን አለኝ ብለህ ተዋወቃለህ? ጆሲ ሀብታም ልጅ ነኝ ብለህ ተዋወቅ ብለዋል። ዛሬ እነግራታለሁ አልኩህ። ደግሞ እድሜ ላንተ ትንሽ ቀበጠች እንጂ ወዳኛለች መሰለኝ። ይሄ መጨረሻ ነው። ወይ አግባት ወይ ተዋት። ኧረ ጆዬ ደግሞ ብለህ ከቀበጥ ጋር ልድረኝ ብቻ። ይኸውልህ ሁለተኛ እዚህ ብር ብለህ እንዳትመጣ። አረ ደግሞ ዛሬ ከወንድ ጋር መጣችልህ። አብርሽዬ ቆንጆ። ውይ እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አትሰማም እንዴ? ቲዮ ይሄ እኮ የሱ ብር ነው። ኦኬ ሰራተኛ ያልከው እሱ ነው እንዴ? አንቺ? አዎ ሰራተኛው ነኝ። ዛሬ ምን እንደምሰራለት ታውቂያለሽ? ካንቺ አይነት ነቀዝ ለየዋለሁ። ይገባ ይኸው ነግሬሽ ነበር። የሆነ ነገር ባይኖር እንለያይልሽም ነበር። ከሌላ ሴት ጋር ለመሆን ነው የኔ ፍቅር ቆፍሮ የቀበረው። መለያየታችሁ ካልቀረማ ሂጂና አዋርጁ። ሂጂ። በዚህ ነው እኔን ቀይረኝ ማለት አልገባኝም። ቆይ እኔ ምን አጉድዬብህ ነው? በማንም ልቅምቅም። አንቺ ስራትሽን ያዢ። ባዲዝስ ስትቆጣ እኮ ከሴት ጋር የተያዝክ አትመስልም። ቢገባሽ በእንደዚህ አይነት ባህሪሽ ነው የተቃቃር ነው። ምንም ልሆን እችላለሁ፣ ግን እንዳንተ በየካፌው ከማንም ሰው ጋር ስውደለደል አላገኘኸኝም። ቢሆንም አንቺ የምታረጊው ቢበዛ እንጂ አያንስም። ጭራሽ አያፍርም እኮ ፍቅር በዛብኝ ይላል። ማረም እኮ ሲበዛ ይመራል። ትቾክያለሽ። አንዳንዴ ቅናትሽ ልኩን ያጣል። እኔን ነው ሰው ፊት እንደዚህ የምትለኝ? ቆይ ላስረዳሽ እናት። ምኑን ነው የምታስረጅኝ? ከኔ የተሻለች ሴት እንደሆንሽ ነው የምታስብ? ማንም ከማንም አይሻልም። ሰው መሻል ካለበትም ከድሮ ማንነቱ እንጂ ከሰው አይደለም። ጆ እንደሚወድሽ አውቃለሁ። እኔ እና እሱ የተገናኘነው ለቁም ነገር እንጂ አንቺ እንደምታስበው አይደለም። የምን ቁም ነገር? ነይ ቁጭ በይ ላስረዳሽ። እኛ አንቀለቀለኝ። ቀስ ብለስ ልጁ የለም? የቱ ልጅ? ጫማ የሚሰፋው። አንቺም ጫማ ይቀደድብሻል እንዴ? ቀልድ ነው ልሰብ። ያው ማለቴ እኮ በእግሩ ካልሄደ ሰው እንዴት ጫማው ይቀደዳል ብዬ ነው። አትኮሳተሪ። እቃ ሊገዛ ሄዶ ነው፣ ይመጣል። እሺ ቁጭ በይና ጠብቂው ፀሐይ ከሚመታሽ። እንዴ ከቤት ተባራችሁ ነው እንዴ? ለካ ትተዋወቁ። ምህሩ ኢዛና ምህሩ። አስቸጋሪ ወንድሜ ያልኩሽ እሱ ነው። አዲስ የገባችው ጎረቤታችን ደግሞ እሷ ናት። ስለተዋወቅን ደስ ብሎኛል። እኔም። ለነገው ጉዞ ሐሳብሽን አልቀየርሽም አይደል? አልቀየርኩም። የት ልትሄዱ ነው? የጀመርነው ልናስጨርስ። ይኸውልሽ ምሩ፣ ከባለቤቴ ጋር አዲስ የገዛነው ቤትና መኪና ስላለ አንቺም ከባለቤትሽ ጋር መተሽ ብትመርቁልን ደስ ይለናል። ጥሩሽ ልንገረው። አጉላቀኛውን ይመጻደቃል። እሺ የቤታችን አባወራ ምን ሆንሽ? የሰማሁትን ታውቃለህ? ምን ሰማሽ? የጓደኛ ሚስት
እንዲኖራት የምትመኘውን ህይወት ነው የምትኖረው። ታድላ። ሰው እንደ ቤቱ ነው የሚኖረው። የሰው አትመኝ። እንደ ቤቱ እዚህ ሽሮ የሚያርብን ቤት እንደሷ መኖር ባልችል ልመኘው እንጂ። አታማሪ ነው። ሁሉም የድሉ ነው የሚኖረው። ደግሞ ፍቅራችን ይበልጣል። እኔ እወድሻለሁ። ፍቅራችን? አዎ ፍቅራችን። አጉል አቀኛ ነኝ እያልክ ትመጻደቃለህ እንጂ ከማንም የተሻለ ህይወት እንኖር ነበር። ያንቺን ፍላጎት ለማሟላት ብዬ ህሊናን አላቆሽሽም። እንግዲያውስ ህይወት መሮኛል። ተስፋ ማደርግበትን ኑሮ መኖር ስለመፈልግ እዚህ ጋር ይብቃል። በቃን። ከፈጣሪ ጋር የሚያጣላኝን ገንዘብ አልፈልግም። ቁርጡን ያወቀ ሰው ደግሞ ምርጫ ማለት ምርጫው አንቺ ነው። ይኸው መሄድ ትችያለሽ። አባት ቦርሳ ራስታችኋል። እሺ ቴንክ ዩ። እንዴ ስልኬስ? ሌባ ስልኬስ? ኧረ እኔ ስልክ የሚባል ነገር አላየሁም። ኧረ እባክህ። እና ቦርሳ ውስጥ የነበረውን ስልክ ማን ወሰደው? እናቴ ትሙት እኔ አልወሰድኩም። የሌባ አይነ ደረቅ። ኧረ ወንድሜ አትምታኝ። እኔ ራሴ የሆነ ስራ አለኝ። ጠረጴዛ ከመጥረግ ውጪ ምን ስራ አለ? ግማሽ ቀን እያስተናገድኩ ግማሽ ቀን ደግሞ ትሰርቃለህ እኮ። አሁን ስልኩን አምጣ። አልወሰድኩም አልኩህ እኮ። ወይኔ ጉዴ። በጣም ይቅርታ። ኪሴ ውስጥ እኮ መክተቴን ረስቼው ነው። ይቅርታ እሺ ወንድሜ። ሰላም እንዴት ነሽ? ከአቤልና ከገመቺስ ማንን ነው የምትመርጪው አንቺ? አቤል እኮ ችጋራም ነው። እኔ ከድሮም አውቀዋለሁ። ማያልፍለት ሰው። በነገራችን ላይ እኔና ገመቺስ አቤልን ልንረዳው እንፈልጋለን። የት ነው አቤል? 5 ሚሊዮን ብር ልንሰጥ እኔና ገመቺስ እንፈልጋለን። 5 ሚሊዮን? አዎ። ስላገኘሁሽ ደስ ብሎኛል። አቤል እባላለሁ። ችጋራም ኪኪ እኛ ሴቶች እኮ አንድ ላይ ስንቀመጥ ወንዶች ስለ ወንድ ልጅ መናወራ እኮ ነው። ቼክ እንደማናረጋቸው ዘላችሁ ባምላክ ግን ጸጉሩ ሲያምር ጸጉሩ የባምላክ እንደዚህ አንዘፈራረሉ ስርስ እንዴት እንደሚያምር እንትና ሳይትሽ ማን ትንሳኤ ወይኔ እኔ ጺሙን ባየሁት ቁጥር ስለምንት እንደሚያምር በጣም ነው የሚያምረው። ስለ ወንድ ልጅ አናወራ ማለት ነው። ብሩክ እኔ ወንድምሽን በጣም ወድጀዋለሁ። ይኸውልሽ ወንድሜ ማግባት ከፈለግሽ በጣም አይናፋር መሆን አለብሽ። ተጣጣ ገጣጣ እኛ ቤት እንደዚህ አይነት ነገር አይሰራም። እሺ በዛ ላይ መማገጥ እንዳታስቢ። ምንድነሽ አንቺ? አይናፋር። ምንድነሽ? አይናፋር። ጎበዝ። ምንሽ? ኧረ በእናትሽ ኧረ ምንድን ነው የሚወቃኝ? ምን ሆነሽ ነው? የባሌ ሚስት። ኧረ የባሌ ወንድም። ቶሎ ደውዪ። ናይኗን ደውዪ። ናይኗን ኧረ እባክሽ ቶሎ በይ። አትቁሚ፣ ቶሎ በይ። ጋይ ነው። አይ ይሄ ነው። ወይኔ ወንድ ነው እና አዋሪው ጥሪው እና ወንድ እኮ ነው እና ነገር ነው። አይናፋር ነኝ። አስተናጋጅ፣ አንቺ ግን ሁሌ ፍቅረኛሞች ቀጠሮ ላይ መምጣት አይደብርሽም? ለምን ይደብረኛል? ቤስት ፍሬንድ አይደል እንዴ? እኔን ግን ይደብረኛል። ደግሞ የራሳችንን ጊዜ ስጭን። ተጣበቅሽበት እኮ። ከኋላ ይመጣሉ። በሁለት ወር ሚስት መጫወት ጀመርሽ። ከዚህ በፊት እንደነበሩት አንቺ መሄድሽ አይቀርም። ያን ያለሁት እኔ ነኝ። አንቺ ያኔ ምን እያልሻት ነው? አረ ምንም አላልኳትም። ባይሆን ጽቤ ባንክ ጉዳይ እንዴት ሆነላችሁ? በቃ ቤታችሁ ሊሸጥ ነው። ሚስትር አታውቂም እንዴ? ወይኔ እኮ እጹቤ ለምን ታጋንኛለሽ? ሃኒ እኮ ናት። ምን አገባኝ? ጓደኝነቷ ላንተ መሰለ። ደግሞ ሁሉንም ነገር ማወቅ አለባት። ኧረ አታካብጂ፣ በቃ ኖርማል ነው። ኖርማል? በፍቅረኝነት ያልተገደበ መስመር በትዳር አይከበርም። እሺ ወይ ደብሮኛል። ቀልዳችሁ አስኩኝ። ቶሎ በላ ደሞ ለቀልድ ያደግንበት አይደል እንዴ? ባለፈው ምን እንዳጋጠመኝ እንግዲህ አንድ ሰው ይዘጋ አስቆመኝና ታኩሬ እንዲሁ እንደዋዛ በበግ ፈመሽ አይደል አለኝ። ምን እንዳልኩት ታውቃለህ? ለምን በጎሻ ሞክሮ ማልኩት እንዴ ነው እና ታዲያ ተቀበለው እናንተ አንተቀልስ ቀልድ ምን ታኛለህ? ሚስቴን ወፍጮ ልኬ ወሰደብኝ ሌላ ምን ነው እንደለመርኩ አሹቄን ብበላ ጀምር እንጂ ቀልድ አሹቄ ቀልድ ነኝ። በጣም እያሾፋችሁ ነው አይደል? እኔን አታውቁም አንዱ ነቃለ ግን ይሄን ብቻ ነው የማውቀው። ግን ምን መሰላችሁ ቀልድ መቀለድ ከፈለጋችሁ እሱ ጋር ቦታ ይዘህ አቁም አይደል እንደምል በዱቤ ነው እንዲያመጣው ዲዲዲዲ ፓርኪንግ እየሰራ ነው። አንተ ለእህቴ ሽምግልና የላከው በዚህ ቅንጥብጣቢ ብር እህቴ ልታስደዳድራት። የቀን ገቢ ለመሆኑ ግን ስንት ነው? 25500 እኔ ለእህቴ በቀን ለቁርስ ብዬ የምሰጣት 25000 ብር እንደሆነ ታውቃለህ? እኔ እኮ እሱን ጨምሬ እኮ ነው።
ለምንድን ነው አንቺ የተለየ እንክብካቤ የሚያደርግልሽ? እንዴ እኔ ፊቴን ከልልኝ አንቺ ላይ ክልልሽም? ለምንድን ነው እኩል ሰፖርት የማያደርገን? አይ እኔ ሲል ያይሽ እኮ ነው ሰውዬው እኮ ያየሁት እኮ ነው። አማለቀ ሁለቱን ማግቻቸዋለሁ። አጠገብ ላጠገብ ነስርኳቸው። እሷ ስታዩ እንደደነገጥ ደግሞ አስቀያሚው ልጅ በፊት አልሸፍኛለሁ። ለምንድን ነው እኩል ሰፖርት የማያደርገን? አትምን እያልካት ነው? አጋዘን ፊት ምንድን ነው እንዴ? ምንድን ነው እኩል ማትከባከበን? እኩል ገንዘብ አይደል እንደሚወጣብን እሳሳይ ስለሆነች ነው። ለምንድን ነው እሷን እውነቱን እየነገረች ነበር። የኔ አባት ግቦኛ ነው ለዛ ነው ያሰሩኝ እያለች ነው። አንቺ እውነቱን አትናገሪም። እሱ ነው እናስለብታች ነው ነግሯል። ለኔ ፈለጋችሁትን አውራ በማላውቀው ነገር ነው የታገትኩት። ኧረ እባክህ ወንድሜ ልቀቀኝ። ዳቦ ልገዛ እኮ እየሄድኩ አፋፍሰው ከእሷ እኮ ነው ያስገቡኝ። ማውቀው ነገር የለም እኮ ያንተ ምን ነው የምትለው? ቆይ ቤተሰቦቼ ሻይ አፍልተው የኔን ዳቦ ነው እየጠበቁ ያሉት። እባክህ ልድረስላቸው፣ ልቀቀኝ ወንድሜ እባክህ። እኮ ምንድን ነው የምትለኝ? እሺ ቆይ በቃ የፌስታል አውጣልኝ። ደህና ፊት እንዳሉ ሰው ቅድም ጀምሮ አውጣልኝ። ሰላም ናቸው? አረ ደግሞ ምክምኪላ አላርግለት። አረ በእናትሽ ምንድን ነው የምትለው? ቆይ አንተ በቃ በነካጅ ልቀቀኛ። ዳቦ ላደርስላቸው። በጣም ተቀለለ